አመስ ትወጣላችሁ ብለን ብንጠብቅ አርሰናል ዋንጫ አሸነፈ ብላችሁ እንደዚህ ግርግር ትፈጥራላችሁ። በጣም ታሳዝናላችሁ። እውነት በጣም አሳፋሪ ናችሁ። እውነት አዎ፣ እንደዚህ እየተቀለደባችሁ እንደዚህ ስንቱ እየተንገላታ የሚኖርባት ሀገር ላይ ለዚህ መንግስት አመጽ መውጣት ሲገባችሁ ለአርሰናል እና ሊቨርፑል ምናምን ቀብርጥሴ አሸነፈ ብላችሁ እንደዚህ መከራ ታበሉናላችሁ። በጣም ነው የምታሳፍሩት። እውነት በጣም አሳፋሪ ናችሁ። ለአንድ አበባ ፍንጭታ እስከሚከፈት ጥሩምባ አትንፋ። ብልጽግና እኔን እንደዚህ እንደቀጣኝ ባፌ አይደለም በቂጤም ብነፋ ጥሩምባ ሆነ ምንም አይገርመኝም። ገንዘቤን ወስዷል፣ እርሻ መሬቴን ወስዷል፣ መሬቴን የምኖርበት 18 ክፍል ቤት ማከራየውን ጭምር ወስዶብኛል፣ ከስራ አባሮኛል፣ 3-4 ያስሮኛል፣ ከሀገርም አሳድዶኛል። አንተ ላይ ይድረስብህ። በእውነት ምንም ሳትነካ ነው አንተ ፖለቲከኛ እንኳን አይደለ? ምንም ሳይነኩት እንደው ለመንካት ያብቃቸው። አንተን አግኝተው በእጅህ አስረውክ ገንዘብን ወስደው ዲፖርት አስደርገው አንተን ይገባሃል። ያኔ እውነት ይገባሃል። እኔ ተቃዋሚ ሲሆን በሌላ ሶሳይቲ ሳይሆን በራሴ ነው። 3-4 ሰው በእውነት የሞተ ቅርብ ሰው አለኝ። ወዲያውን የረሳኋቸው ማለት አዝኛለሁ በጣም ከልቤ። ሴትም አፍቅሬ ነበር 3-4 እረስቸዋለሁ። የተወሰደብኝ ንብረት ግን እስካሁን አልረሳሁት። እናም ባንተ ይድረስ እንዲገባ በእውነት አሽዋክ በእውነት አምላካችን ባንተ ላይ ታድርሰው። ብልጽግና እጅህን ያገኘው። ካድሬ ስለሆንክ ብቻ ታለቀልቃለህ እንዴ? በዓለም ላይ ያለው 2.4 ቢሊዮን ክርስቲያኖች ሲጠጡ አለ የሚሉት ኦርቶዶክስ እኮ 200 ምናምን ሚሊዮን ኢትዮጵያና ራሽያ ነው። እና ኤሮፓ፣ አሜሪካ፣ ካናዳ፣ አውስትራሊያ ምናምን፣ ኬንያ፣ ኡጋንዳ፣ ናይጄሪያ ምናምን፣ ሳውዝ አፍሪካ ፕሮቴስታንትና ካቶሊክ አይደሉ? እንደ አጠቃላይ 86% ፕሮቴስታንትና ካቶሊክ ክርስቲያኖች ናቸው ሲጠጡ ይሄን ውስኪና ቮድካ ሲጠጡ አለ የሚሉት። ደግሞ ሃይማኖታቸው ላይ ከተፈቀደ ምን አገባ አትስከሩ እንጂ ጠጡ ይላል የነሱ ሃይማኖት። ጥላቻ ስላለብህ ብቻ ኦርቶዶክስ አትበል። በዓለም ላይ ያሉት ክርስቲያኖች ሲጋቱ ነው የሚውሉት። እና ሂድና ጠይቁልን። ምን የምታውቀው ነገር አለ? ቮድካና ውስኪ ከነሱ አለ የሚመጣው። ሁላችሁ የምታውቁት ነው የምታዩት ነው ባይናችሁ። ስለዚህ ዝም ብለህ ካለ መረጃ አታውራ። ጠባባቱን በዚህ ደረጃ እውነት ይወዳል። እየጠበብክ ነው ያለው ከቀን እየጠበብክ ነው አንተ ልጅ። በጣም የተደራጁ ፌደራል ፖሊስ ውስጥ አሉ የጸጥታ አካላት እሱ ጋር ከመግባታችን ያው እሷ ስማቸውን መግለጽ ያልፈለገችው ንብረት ስላላት ነው። እኔ በውስጥ የላኩልኝ ሰዎች አሉ። ኮሚሽነር ብርሃኑ አበበ፣ ኮሚሽነር ሽፈራው ጉቶና ዋና ቀንደኛው ደግሞ ኢዮስያድ አበጀ የሚባለው ነው። እውነት በጣም መቆጣጠር እስከማይቻል ያስራሉ። 10 ሚሊዮን 20 ሚሊዮን ነው የሚጠይቁት። ባለሀብቱን በሙሉ እያሰቃያቸው ነው። ሄዳችሁ መጠየቅ ትችላላችሁ እዛ ቃሊቲ እስር ቤት። እንዲሁም ደግሞ በተለያየ ቦታ ላይ እያፈኑ ባለሀብቱን መቀመጫ አሳጥተዋል። ሌሎቹንም ጭምር ነው ኢትዮጵያ ውስጥ እንዲሸሹ ከሀገር እንዲወጡ እያደረጉ ነው። ይህ ማለት ደግሞ ስራ አጡ እንዲስፋፋ በእነሱ ስር ብዙ ተቀጣሪዎች አሉ እና አገሪቷ ከሚቻለው በላይ መቆጣጠር አቅቶታል። መንግስት መቆጣጠር ያቃተው ለምን? በዘረኝነት ላይ ያነጣጠረ ያገዛዝ ስርዓት ስላለ። ምንድነው የሚሻለው? መፍትሄውስ ምንድነው? አመጽና አድማ። ስለዚህ በጣም ነው የሚያሳዝነው። እውነት አሳፋሪ ነው። ምንም መስራት እየተቻለ አይደለም። ሁሉ ቦታ ዘረፋ ተጧጡፋል እንደምታውቁትና በእውነት አይሻክ መናፍስቷ ቅድስቷ አምላካችን ትርዳን ነው የሚባለው።